ሙና ብዙ ሀሳብ ያጨቀ ሙዚቃ ነው። እሱን ቀስ ብላችሁ ብታዳምጡትና ያንን ሀሳብ ብትገዙት በጣም ደስ ይለኛል ማለት ነው። ዛሬ ግን እዚህ ብዙ ጓደኞችን የጥበብ በሙዚቃ ውስጥ ያሉ ጓደኞች ያሉ አክቹዋሊ እዚህ አልበም ውስጥም የተሳተፉ ማለት ነው። ለምሳሌ መውደድ ክብሩ እኔ መውደዲና ነው የምለው። እሱ አሁን ጉራግኛው ሲመጣ ትሰሙታላችሁ። እዛ ላይ ብዙውን ነገር የጉራግኛውን የጻፈው ቅርጹን ምኑን እንትን ያደርገው ሼፕ ያደርገው እሱ ነው። ሮባ ጁኒየር እሱም አለ። ሮባ ጁኒየር የታማው ላይ በባክ ቮካሊስትም አለ። ብዙ ሀሳቦች ነበሩት። ሮባ የራሱ በጣም ለየት ያለ ስታይል ያለው ልጅ ነውና እሱም አክብሮ መጥቷል። ዳዊት አለማየሁ እሱም እዚህ በመካከላችን ነው የሚገኘው። ትግረኛው ላይ የተወሰኑ ግጥሞችን ያስተካክለው እሱ ነው። ዳይሬክሽኑም ላይ ምንም ላይ የሰራው። ከጋዜጠኝነት ደግሞ ካየነው ከሆስት ዲጄ ኪንግስተንም ደግሞ እዚህ ከመካከላችን አለ። ወዝ አዲስ እንግዲህ እሱንም አመሰግናለሁ። ብዙውን የፕሮሞሽን ስራዎቹ እንትን ያደረገው እሱ ነው። ሌሎችም ብዙ አሉ። እንግዲህ ከዚህ በኋላ ደግሞ እየመጣሁ አፕዴት አደርጋችኋለሁ። ስለመጣችሁ ግን በጣም ነው የማመሰግነው ሁላችሁንም ማለት ነው። ሁለቱ ሙዚቃ የሰማችሁት አንደኛው ገላና ነው፣ ሁለተኛው ሙና የሚለው ነው። ገላና ወደ 4-5 አካባቢዎችን ዞረን ነው የሰራ ነው። በጣም ደስ የሚል ኤክስፒሪየንስ ነበረ። እዛው ማህበረሰቡ ጋር ገብተን ከነሱ ጋር ለሳምንት በላይ ቆይተን የሰራነው ሙዚቃ ነው። የኦሮሚያን 4 ነገሮችን ለማንጸባረቅ ነው የፈለግነው። አንደኛ ኦሮሚያ ስፋቱን፣ ሁለተኛ ደግሞ በጣም የዋህ መሆናቸው የዋህነታቸው፣ ሶስተኛ ጀግንነቱን እና አራተኛ ደግሞ እንግዳ ተቀባይ መሆኑን ያንን 4 ነገሮች ለማንጸባረቅ ነው የሞከርነው ማለት ነው ሙዚቃ ላይ። እኛ ድሮ ስናድግ አሁን ፉሪ የሚባለው አካባቢ እዛ እንሄዳለን ማለት ነው ለመጎብኘት ምናምን ቅዳሜ ልጆች እያለን ማለት ነው። እና እዛ ልክ ሲጠማን ውሃ ምናምን ያሉ ሰዎችን ሄደን ቢሻንፊሊ እንላቸዋለን ማለት ነው። እችን እናውቃለን ያለ እና ቢሻንፊሊ ምናምን ስንላቸው ወተት ነው የሚሰጡን የዛ ጊዜ እና ያ እዚህ ሙዚቃ ውስጥም ያካተትነው አንዱ ነገር ነው። ውሃ ስጠይቋቸው ወተት የሚሰጡ አይነት ማህበረሰብ ስለሆነ ያንንም 4ቱን ነገሮች ለማንጸባረቅ ነው በኦሮሚያ በአምቦ በዚህ በወንጪ በኩራ ፈርዳ ዞረን የሰራነው ስራ ነው ማለት ነው። ሙና ደግሞ የሚለው የወሎ ይዘት የያዘ ነው። ወሎዎች ብዙ ግጥም ላይ በጣም ጠለቅ ያለ ነገር አላቸው። ብዙ ሀሳባቸውን ከግጥም ጋር እያዋዙ የመናገር ነገር አላቸው። ወሎ ሄደን መቅረጽ ፈልገን ነበረ። አሁን ባለው ሁኔታ ስናስጠና እሱን አልቻልንም። አንደኛ ጉዞ የምናደርገው ራሳችንን ድራይቭ እያደረግን በመኪና ምናምን ስለሆነ አልቻልንም። ሰው እንደዛ የሚቀራረብ ደብረ ብርሃን አለሚያ አይ ቲንክ በውርስ ብቻ 60 ሺህ ብር ይደርሳል በዛን ጊዜ ማለት ነው። ዛሬ 6 ሚሊዮን ወይ 60 ሚሊዮን ሊሆን ይችላል። እኔ ስቱዲዮ ሲሄድ 5,000 ብር ማምጣት አለብህ ተባልኩኝ ማለት ነው አልበም ለማድረግ እና ትቼው ነበር። እኔ ገንዘብ ስላልነበረ ተማሪ ነኝ፣ እንደ ቁም ነገርም የሚይዘኝ ሰው አልነበረም። አንድ ቀን ሲጠይቀኝ አይ ትቼዋለሁ 5,000 ብር ብለውኛል ግን ትቼዋለሁ አልኩት። የዛን ጊዜ እሱ የራሱን ነገር አድርጎ ምናምን የቀረው ወደ 20 ምናምን ሺህ ብር፣ ከዛ ላይ 5,000 ብር አውጥቶ የከፈለ ሰው እና በዚህ ጊዜ ውስጥ እሱን ሳላመሰግነው ባልፍ ልክ አይሆንምና ይህንንም ጊዜ ስላገኘ በጣም ደስ ብሎኛል። ምን እንደምን ቃላት ያንሳኛል። ሳሚን ሳቀው
ትልቅ ደረጃ እንደሚደርስ አውቅ ነበረ። ያኔ የቴዲ አፍሮና የጎሳዬን ነበር የሚዘፍነው ተማሪ እያለ። ግን ትልቅ ቦታ እንደሚደርስ አውቅ ስለነበረ ነገ የሀገራችን ትልቅ አርቲስት ሆናለሁ እለው ነበረ። አሁን ያሉትን ጎሳዬና ቴዲ አፍሮን የምትተካው አንተ ነህ እለው ነበር ሁሌ የምናገራለሁ። እና በዛን ወቅት የሚሰራቸው ግጥም ዜማዎች ትልልቅ ነበሩ። ራዮቹ ይታዩ ነበር። ለሁሉም ሰው ጥሩ መልካምና ቀና የሚመኝ ሰው ስለነበረ ቢኖረኝ ኖሮ ከዛ በላይ ባደርግ ደስ ይለኝ ነበረ። አሁን እኔም ወደ ሙዚቃ ህይወቱ ተመልሻለሁ። ሳሚ ከጎኔ እንደምትቆም ሙሉ እምነቴ ነው። በጣም አመሰግናለሁ እዚህ መድረክ ላይ ስለጋበዝከኝ። የሰራው አልበም ትልቅ አልበም ነው። በጣም ኮርቻለሁ። እያንዳንዱ ሙዚቃዎች አዲስ አበባ የሚገርም ነው። ኦሮምኛው በጣም የሚገርም ነው። ትግርኛው፣ ሁሉም ሙዚቃዎች በጣም ምርጥ ናቸው። ከተማውን እንደሚቆጣጠሩ አገሪቱ እንደሚቆጣጠሩ እርግጠኛ ነኝ። አመሰግናለሁ። ወዳለው ሳሚ በወሬ ብዙ አልያዛችሁም፣ ግን ደግሞ እኔን አክብረው ከመጡት ውስጥ ደግሞ ኃይሉ አመርጋ እዚህ ያለ በጣም ደስ ብሎኛል። በጣም ደግሞ የምወደው የኔ ያው ጓደኛዬ ነው በጣም እሱ ጋር ነው የታዩ